ስትሉ ሰርቶበት ሄዷል አላደረም ሙሴ ባህር ከፍሎ ህግ ተቀብሎ ያን ሁሉ ተአምር እግዚአብሔር በእጁ አድርጎ እንደዚህ ያለ ሰው አይነሳም ተብሎ ተጽፎለት አላደረም በውስጡ አዲስ ኪዳን አሁን እኮ ጸሎታችን ራሱ እኮ መቀየር አለበት እንደ ሙሴ ያርገኝ የሚል ጸሎት የኤልያስ አምላክ የሚል ጸሎት ጸልየዋል እኮ አይደል እነ ማናቸው ሁለቱ ኢየሱስ ደቀ መዛሙርት ዮሐንስና ያዕቆብ አሉት አላወቁም አዲስ ኪዳንን እና ኢየሱስ እያለፈ ያለ የሲዶና ሰዎች ሰደቡት ሲሰድቡት ጌታ ኢየሱስ ጸጥ አለ የሞተ ያስነሳል የሚሰድበውን ግን ምንም አያረግ አጋንንት ያስወጣል የሚመታውን ዝም ነው የሚል እና ሲሰድቡት ታጋሉትና እንደዚህ ያሉት ዛሬ አንተ አልነበርክም እዚህ ማገልገል የነበረብህ አሉት ሲሉት ኤልያስ ቢሆን እቺ ከተማ ታሪክ ነበረች ዛሬ ያሉት እሳት ወርዶ ጌታ ኢየሱስስ ላውርደው እንዴ አይደለም ያለው ምን አይነት መንፈስ እንደሆነላችሁ አታውቁም እንዴ ይሄ እኮ አዲስ ኪዳን ነው ይበልጣል ኤልያስ ጥርግ አረጋቸው አለቋው አሁን እኮ ማዳኛው መጥቷል ተሳዳቢውን በጌታ የሚያረግ መጥቷል አው አመፀኛ አሳዳጁን ወንጌል ሰባኪ የሚያረግ ይበልጣል አዲስ ኪዳን ክብር ለኢየሱስ ይሁን መንፈስ ቅዱስ በውስጣችን አደረ የጌታ መንፈስ ባለበት በዛ አርነት አለ ማለት ምን ማለት መሰላችሁ ብዙ ጊዜ የሚያያዘው ከዴሊቨራንስ ጋር ነው የእግዚአብሔር መንፈስ ባለበት በዛ አርነት አለ ስንልኛ የሚጮህ አጋንንት ነው የምንጠብቀው አያያዝም ከሱ ጋር አያያዝም በእውነት አያያዝም የጌታ መንፈስ ባለበት በዛ አርነት አለ የሚለው መንፈስ ቅዱስ በሰው ውስጥ ገብቶ ማደር ችሏል ማለት ነው ትርጉሙ